የሩሲያው ፕሬዝዳንት ቭላዲሚር ፑቲን ለአውሮፓ ሀገራቶች ጠንከር ያለ መልእክት አዘል ማስፈራሪያ የተሞላበት ቃላትን ለአውሮፓ አስተላልፈዋል። ሰላም ጤና ይስጥልን። ይህ ንጉስ ኒውስ ነው። የዕለቱ መረጃ ይዤላችሁ መጥቻለሁ። ድፍን 4 ዓመታትን ሊያስቆጥር እንግዲህ ከ3 ወራት ዕድሜ የማይበልጥ ጊዜያቶች የሚቀሩት የአውሮፓው ግጭት የራሽያ እና የዩክሬን ግጭት። ራሽያ እንግዲህ በዩክሬን ላይ የጦር ሜዳ የበላይነትን የወሰደችበት ጦርነትን እያካሄድ ትገኛለች። አብዛኛው የአውሮፓ ሀገራቶች ግን የራሽያ አሸናፊነት በዩክሬን ላይ አልተዋጠላቸውም እና በርካታ ትችቶችና ማዕቀቦችን በራሽያ ላይ እያዘነቡባት ይገኛሉ። የራሽያው ፕሬዝዳንት ቭላዲሚር ፑቲን ግን በትናንትናው ዕለት በሰጡት መግለጫ ጠንከር ያለ ማስፈራሪያ አዘር መልእክትን ለአውሮፓውያን አስተላልፈዋል። በመልእክታቸውም ከኛ ጋር ጦርነት መቅጠም ትችላላችሁ፣ መጨረሻው ግን በአውሮፓ ምድር ስምምነት የሚባል ነገር አይኖርም፣ እስከ ኑክሌር የሚያደርስ ጦርነት ልናካሄድ እንችላለን፣ ጦርነት ከኛ ጋር መቅጠም ትችላላችሁ፣ መጨረሻው ግን ደስ የማይል ይሆናል ሲሉ ጠንከር ያለ መልእክት አዘል ማስፈራሪያ ቃላትን የተሞላበት መልእክት ለአውሮፓ ሀገራቶች አስተላልፈዋል።